ባየኋት ጊዜ በእንግሊዘኛ ማለት ብትፈልጉ ምን ትላላችሁ? የሆነ ነገር በሆነ ጊዜ እና ሳለሁ ማለት ስትፈልጉ ተመሳሳይ ሐረግ ትጠቀማላችሁ። when I ትሉና ከዛ በኋላ ይቀጥላል። ለምሳሌ ባየኋት ጊዜ ማለት ስትፈልጉ when I saw her። እዚህ ጋር አስተውሉልኝ፣ ግሱ ሐላፊ ግስ ነው። when I saw her። በተመረኩኝ ጊዜ when I graduated። እዚህ ጋር ካስተዋላችሁ የተንጠለጠለ ሐረግ ነው፣ የተሟላ አረፍተ ነገር አይደለም። ስለዚህ ማሟላት ይጠበቅባችኋል። ለምሳሌ when I graduated I started my own business። በተመረኩኝ ጊዜ የራሴ ቢዝነስ ጀመርኩኝ። ሌላኛው አጠቃቀም በየሆነ እድሜ ሳለሁ ማለት ስትፈልጉ ይህንኑ ሐረግ ትጠቀማላችሁ። ለምሳሌ when I was young ወጣት ሳለሁ፣ ሕፃን ሳለሁ በኮሜንት ጠብቃለሁ። ሰላማችሁ ይብዛልኝ።